ገዳዩ ዝምታ። ዛሬ ስለ ዝምታ ጥሩ ጥሩ ነገር አይደለም የምናወራው፣ ወይንም ደግሞ እስከ ዛሬ ስንሰማው ስለነበረው ስለ ጥሩ ዝምታ ሳይሆን የምናወራው ስለ መጥፎ ወይንም ደግሞ በመጀመሪያ በመግቢያ እንዳልኩት ስለ ገዳዩ ዝምታ ነው የምናወራው። በአጠቃላይ ዝምታን አሁን ለሁለት እንክፈለው፣ ለጊዜ ለሁለት እንክፈለው። የመጀመሪያው ጥሩ እና ደግሞ እስከዛሬ ስንሰማው የነበረው የዝምታ አይነት። በአጠቃላይ እኔ አሁን አንድ ሰው በጣም ብዙ ማውራት አለበት ወይንም ደግሞ ሲለፈልፍ መዋል አለበት ብዬ አላስብም። ትክክለኛውን መንገድ እሱ አይደለም። በጣም ብዙ የሚያወሩ ሰዎች፣ የሚለፈልፉ ሰዎች በሰዎች ዘንድ የመከበራቸው እድል ራሱ በጣም የወረደ ነው። 48 ሎውስ ኦፍ ፓወር የሚለው መጽሐፍ ላይ አንዱን ጥበብ ዊዝደም ብሎ የሚያስቀምጠው ምንድን ነው? በልክ መናገር እና በሚገባ ቦታ ብቻ መናገር፣ ያለ ቦታ አለመናገር። እነዚህ በጣም ተገቢ ነገሮች ናቸው። ከመንፈሳዊ አንጻርም ብንመለከተው ከብዙ ነገር የሚጠብቀን ዝምታ ወይንም ደግሞ በልክ ማውራት ወይንም ደግሞ በሌላ መልኩ ስንበሳጭ ጥሩ ስሜት ላይ ሳትሆን ስንቀር ነገሮችን ለማስተዋል እና ደግሞ ችግሮችን ለመፍታት ለተወሰነ ጊዜ ምን ማለት ያስፈልገናል? ዝም ብለን ነገሮችን ልንፈታበት እንችላለን። ሁለተኛው ዝምታ ደግሞ ገዳዩ ዝምታ በመባል የሚታወቀው የብዙ ትዳሮች፣ የብዙ ፍቅሮች፣ የብዙ ግንኙነቶች ቆራጭ ወይንም ደግሞ ገዳይ የሆነው ገዳዩ ዝምታ ወይንም ደግሞ ምን ብለው ይጠሩታል? ግድግዳ መሆን ብለው ይጠሩታል። ይሄ ጥሎ እስከ መሄድ ድረስ የሚያደርግ ዝምታ ነው እና ይሄኛው የዝምታ አይነት ወይም ገዳዩ ዝምታ ብለን ያስቀመጥነው ግድግዳ መሆን ብለን ያስቀመጥነው የትዳር ግንኙነትን ወይንም ደግሞ የፍቅር ግንኙነትን እንዴት ሊያበላሽ ወይንም ደግሞ እስከ መለያየት እንዴት ሊያደርስ ይችላል ብለን ብናስብ የመጀመሪያው እና ዋነኛው ነጥብ አጋራችንን የትዳር አጋራችን ወይንም ደግሞ የፍቅር ጓደኛችን አታስፈልግኝም የሚል መልእክትን ለእሷ ይሰጣል። እንደዚህ ዝም ስንል ማለት ነው። ግድግዳ ስንሆን ወይንም ደግሞ ጥርቅም ስንል ለእሷ ምን አይነት መልእክትን ይሰጣታል? አታስፈልግኝም የሚል መልእክትን ይሰጣታል። እንዴት የሚለው ላስረዳችሁ። ይህ እንዴት ነው የሚሆነው? አሁን በፍቅር ግንኙነት መካከል ወይንም ደግሞ በትዳር መካከል ግጭት እንኳን የሁለት ዓለም ሰዎች ይቅርና ሀገርና ሀገር እንኳን ይጋጫል። ስለዚህ ግጭት በሚፈጠርበት ጊዜ እሷ ሳትጨቀጭቅ ፊት ለፊት ያለውን መጨቅጨቋን አትመለከት። በውስጧ ምን እያለች እኮ ነው? አደጋ ተፈጥሯል፣ ችግር ተፈጥሯል፣ እባክህ ተነጋግረን ችግሩን እንፍታ የሚል የድረስልኝ አዋጅ ነው እያወጀች ያለችው። እሷ እንደዚህ ስታደርግ አንተ በተቃራኒው ዝም ስትል መናገር ስታቆም ወይም እሷ እዚህ ጋር እየለፈለፈች እያወራች አንተ ምንም እንዳልተፈጠረ ወይም እንደሌለች ቆጥረህ ዝም ስትል ለእሷ ምን አይነት መልእክትን ይሰጣታል? ያ ዝምታ ለአንቺ ምንም ግድ የለኝም፣ ለትዳራችንም ለፍቅራችንም ምንም ግድ የለኝም፣ ትዳራችን ቢፈርስ ራሱ ምንም ግድ የለኝም የሚል አስፈሪ እና በጣም አስደንጋጭ መልእክትን ለእሷ ይሰጣታል ማለት ነው። እና የተጠራቀመ በሄደ ቁጥር ያ ትዳር ያ ፍቅር መስራቱ እሱም ምን ይላል ማለት ነው? ያቆማል ማለት ነው። የሆነ ሰዓት ላይ በቃኝ ትላለች። ከዛ በኋላ ብትለምን ሽማግሌ 10 ሽማግሌ ብትልክ ከዛ በኋላ ያ ግንኙነት ምን የለው ተስፋ እንዳይኖረው ሆኖ ያበቃለታል ማለት ነው። ሁለተኛው እና መሰረታዊ ነገር ደግሞ ከፍተኛ የንዴት ስሜትን በተናጋሪው ላይ እንዲሰማ ያደርጋል። የተናጋሪው ሰው የልብ ምት እንዲጨምር ያደርጋል። እንዲሁም ደግሞ የደም ግፊት ሁላ እንዲጨምር ያደርጋል። በጨምር ነበር የሚገርመው። እስኪ አስቡ። ዝም ብዬ ስዕሉን ለመሳል እሞክርላለሁ። እዚህ ጋር አንድ ሴት አለች። ሚስት ልትሆን ትችላለች፣ የፍቅር አጋር ልትሆን ትችላለች። በቃ እያወራች በጣም በንዴት ሆና በብስጭት ሆና በጣም ስሜቷን እየተነተነች እየተናገረች ነው። እና እዚህ ጋር የቲቪ ሪሞት ይዤ ቲቪ በቀያየር ዝም ብል ምንም እሷ እንደሌለች አድርጌ ቁጥሬ ዝም ብል እንዴት ልትበሳጭ እንደምትችል አስቡ። እንኳን ደሟ ሌላም ነገር ቢጨምር አይገርምም። እና ይህ ብስጭት ደግሞ በጣም ከባድ ነው። እስከ መለየት ድረስ ያደርሳል። አንድ ጊዜ ሳይሆን ሁለትም ጊዜ ሶስትም ጊዜ ሲደጋግም የበለጠ ጉዳትን ያደርሳል ማለት ነው። ሶስተኛው ደግሞ ችግሩ ተዳፍኖ እንዲቀር ያደርጋል። ችግሩ ተዳፍኖ እንዲቀር ያደርጋል። እንዲፈታ ሳይሆን ተዳፍኖ እንዲቀር ነው የሚያደርገው። ይሄ ደግሞ ምንን ይወልዳል? በጣም ብዙ ብስጭትን በዛ በተናጋሪ ሰው ማለት ነው። በጣም ብዙ ብስጭትን እና ደግሞ ቂም ቋጥሮ እንዲያስቀምጥ ያደርገዋል። እና ቂሞቹ ምን ይላል? ተከማችተው ይቀመጡና ከዛ በኋላ ያ የተዳፈነ እሳት ቁጭ ብሎ የሆነ ጊዜ በጣም በትንሽ ስህተት
በጣም በትንሽ ስህተት ግንፍል ብሎ እንዳለ ይወጣል ማለት ነው። በጣም ይሄ እዚህ ግባ የማይሉት ስህተት ሊሆን ይችላል፣ ግን ግንፍል ብሎ ይወጣል። እና አንዳንድ ጊዜ ሁላ እንደዚህ አይነት ነገሮች ይገጥማሉ። ሽማግሌ ሊያስታርቅ ቁጭ ብለው ባልና ሚስት በቃ እኔ በቃኝ በቃኝ በቃ ትላለች። ምንድን ነው የተፈጠረው? እንደዚህ ሆንኩኝ በዚች ነው በቃ ይሄ ምክንያቱ ይሄ ነው አለቀ እና ይባላል። ግን እሱ አይደለም ምክንያት። ከዚህ በፊት የተከማቹ ቂሞች አሉ፣ በጣም ብዙ ቂሞች አሉ በዚህ ምክንያት ማለት ነው። እና ይህ ዝምታ በጣም አደገኛ ነው። እና በአጠቃላይ ሰዎች ለምን ወይንም ደግሞ በተለይ ደግሞ ወንዶች ለምን ዝም ይላሉ ብንል ትላንት ያነሳውላችሁ ነገር አለ። ወንዶች ከሴቶች ይልቅ ጭቅጭቅ በሚፈጠር ጊዜ፣ የሚያበሳጭ ነገር በሚፈጠር ጊዜ የነርቫቸው ስርዓት በጣም በፍጥነት ይበላሻል። የነርቫቸው ስርዓት የልብ ምታቸው በደቂቃ ከ100 በላይ ይሆናል ምናምን። በዚህ ምክንያት አእምሯቸው ለሰውነታቸው ምን ብሎ ይነግራል? አደጋ ውስጥ ነው ያለው። ስለዚህ ፋይት ኦር ፍላይት፣ ወይ አደጋውን ተጋፈጥ ወይም ደግሞ ትተህ አምልጥ የሚል ትዕዛዝን ያስተላልፋል አእምሮ ማለት ነው። ስለዚህ ምን ያደርጋሉ? ብዙ ወንዶች ቶሎ የሚወስኑት ምንድን ነው? ያው ሴት ነች፣ ይወዷታል፣ ፍቅረኛቸው ነች ወይም ደግሞ የትዳር አጋራቸው ነች። ስለዚህ ከመጋጨት ይልቅ መሸሽን ይመርጣሉ። አንዳንድ ጊዜ ገጥሟቸው ያውቃል? በቃ መሸሽ በማይችሉበት ጊዜ የሆኑና በጣም ጥሩ ሰዎች የሚባሉ ሰምታችሁ አታውቁም? እሱ እኮ በጣም ጥሩ ሰው ነበር፣ መሬት የሆነ ሰው ነው፣ ሰው እንኳን ቀና ብላ እንዴት እንደዚህ እጁን እንዴት በሷ ላይ አነሳ ምናምን የሚል በጣም አስደንጋጭ ዜና ምናምን ትሰማላችሁ። በእንዲህ አይነት ሲቹዌሽን ውስጥ ሲሆኑ በቃ መሄድ በማይችሉበት ጊዜ ያላቸው አማራጭ መጋጨት ነውና ይጋጫሉ። የእነሱን ጥፋት እንትን እያደረኩኝ ሳይሆን ግን ደግሞ እንዲህ አይነት ነገርም እንደምን ሊፈጠር እንደሚችል እሱ ከግንዛቤ እንድታስገቡት ስለምፈልግ። ስለዚህ ሁለት አማራጭ ነው ያላቸው፣ ወይ መሸሽ ወይም ደግሞ የአካል ጥቃት ሊሆን ይችላል ያንን ማድረስ። በጣም ከባድ ነው ነገሩ። ስለዚህ ብዙ ጊዜ ምንን ይመርጣሉ? መሸሽን ይመርጣሉ ወንዶች። ይሄ ደግሞ የበልጥ ሴቶችን ደግሞ ልክ እንደምን ያወጣል? እንደ ንቀት አድርገው ተጨራሽ ነገሩ ደግሞ የባሰ ከፍ ወዳለ ነገር እንዲያድግ ያደርጉታል ማለት ነው። ስለዚህ በጣም ሰፊ ነው ርዕሱ፣ ለመጠቅለል እንሞክርና ስለዚህ ምን እናደርግ? መነጋገር መቻል አለብን። ስንነጋገር ደግሞ ስሜት የሚያደርጉ ነገሮች ይኖራሉ። ስለዚህ በምን መልኩ እናደርገው ብንል የመፍትሄ ሀሳብ መጀመሪያ ምንድን ነው? ውይይቱን ማለት ልክ ወንዱ በተለይ እየተበሳጨ ሲመጣ መናገር እያቃተው ዝም ማለት ውስጥ እየገባ እንደሆነ ካወቀ ያንን ንግግር ምን ማለት ያስፈልጋል? ማቆም ያስፈልጋል። ማቆም፣ በግልጽ መናገር። ወንዱ ምን ሊላት ይገባል? አሁን በጣም እየተበሳጨ ነው፣ መናገር እያቃተኝ ነው፣ የልብ ምቴም በጣም ከፍ እያለ ነው። ስለዚህ ውይይቱን እናቆመውና ከ20 ከ30 ደቂቃ በኋላ መልሰን እናደርግ ብሎ ሀሳብ ማቅረብ። ከዛ በኋላ ያችን 20-30 ደቂቃ ደግሞ ምን ማድረግ? ራስን ማዘናጋት። ከዛ ሀሳብ ወጡ በዛች በ20-30 ደቂቃው ስለሚመልስላት መልስ እሷም ደግሞ ስለምትመልስለት መልስ ማሰብ ሳይሆን በቃ ሌላ ነገር እያሰቡ ይሁን በእግር እየተራመዱ እንደሆነ የልብ ምትን ማስተካከል ምናምን ያስፈልጋል። እነዚህ ካደረጉ በኋላ ከ20-30 ደቂቃ በኋላ ተመልሶ መወያየት ያስፈልጋል እንጂ በቃ ያንን እንትን መርሳት መተው አያስፈልግም። ግዴታ ምን ያስፈልጋል? መወያየት መቻል ያስፈልጋል። በጣም እርግጠኛ ሆኜ ደግሞ የምነግራችሁ ከ20 ደቂቃ ከ30 ደቂቃ በኋላ ሲመለሱ ኮምፕሊትሊ በነበሩበት በዛ መንፈስ ነው አይደለም ውይይቱን የሚቀጥለው። በጣም በተረጋጋ መንፈስ እና ደግሞ ምን ሆኜ ነው እንደዛ ሰው የነበረው ሁላ ብለው በጣም በቀላሉ ብዙ ችግሮችን መፍታት ይችላሉ ማለት ነው። ጥሩ ሀሳብ እንዳነሳን ተስፋ አደርጋለሁ። ነገም ደግሞ ጥሩ ሀሳብ እንደዚህ ይዘን እንመጣለን። ሰብስክራይብ ብታደርጉ ነው የሚሻላል። አሁን ባታደርጉ ወደፊት ያው ማድረጋቸው አይቀርም። ጥሩ ሀሳቦችን ከጊዜ ጋር እናቀርባለን ብዬ አስባለሁ። ለሌሎችም ሼር ማድረግ እንዲሁም ደግሞ ለብዙዎች ሊደርስ ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ በኮመንት ማስቀመጥ እንዳይረሳ። አመሰግናለሁ።